ቻይና ወደ 32000 ድሮን ታዟል አሉ። በድሮን ነው ምርጫ። ስለዚህ ትመርጣላችሁ ማለት ነው። ለምርጫ ተዘጋጁ። ከበዛ ደግሞ ወያኔም ጦርነት ከተባለ ሊቀር ይችላል። የሚቀጥለው ዓመት በሰላም ያድርሰን። ለሚቀጥለው አታኩርፉ። ለምን የግድ ዘንድሮ ምርጫ ሆነ አይባልም። ሰላም ከሌለስ ዝም ብሎ እንትን ይባላል እንዴ? ስለዚህ እሱን እንትን ማለት ነው። ወደ ዋልድባ እንሄዳለን። ወደ አሁን ኤርትራ ፋኖ ከኤርትራ ጋር መግጠም አለበት ወይ? ፋኖ ከትግሬ ጋር ከወያኔ ጋር መግጠም አለበት ወይ ምናምን ብለው ጥያቄ አቅርበውልኛል። አብዛኞቹ የብልጽግና ሰዎች ናቸው። እኔ ጥያቄያቸውን በአክብሮት ነው የተቀበልኩት፣ በጨዋ ደንብ። ትላንት ምላሽ ሰጥቻለሁ። አሁን ደግሞ ቃሌን እሰጣለሁ። ትላንት በጽሁፍ ነበር፣ ዛሬ ቃሌን እሰጣለሁ። እኔ መቃብር እስክገባ ድረስ ሻዕቢያ የሚባል መቃብር እስክገባ ድረስ ወያኔ የሚባል መቃብር እስክገባ ድረስ ኦህዴድ የሚባል ብአዴን፣ ኦነግ የሚባል ብልጽግና የሚባል እነዚህም ፓርቲዎች በፓርቲ ደረጃ አንድም ቀን ደግፌ አላቅም፣ አንድም ቀን አልደግፍም። የኢትዮጵያ ነቀርሳዎች ናቸው ብያለሁ። እናንተ ከሻዕቢያ ጋር ገጥማችሁ አስረው ምቺ ስትሉ እናንተ ጨርቃችሁን ጥላችሁ የጫጉራ ሽርሽራችን በርሊን ይሁን ኒውዮርክ፣ ለንደን ይሁን ጆሃንስበርግ ስትሉ እኔ ስቃወም ምቀኛ፣ እኔ ኢሳያስ አፈወርቄን ዘንዶ በላዩ ላይ አድርጌ ስለ አንተ ምቀኛ ኤርትራና እንትን አንድ እንዳይሆኑ ነው ምንጭዬ ምናምን ስትሉኝ ነበር። ስለዚህ የተቀየረ ነገር የለኝም። የተቀየረ የእናንተ ነው። እናንተ ተቀይራችሁ ዛሬ እንደ አዲስ ከኤርትራ እንደ አዲስ ከወያኔ ጋር ልጣላ የምትሉት እናንተ ናቸው። እኔ አቋሜ እንዳለ ነው። የአማራ ፋኖስ ከኤርትራና ከወያኔ ከትግራይ ጋር መግጠም አለበት ወይ የምትሉኝ ከሆነ ከሻዕቢያ ጋር እንዲገጥም አልፈልግም፣ ከወያኔ ጋር እንዲገጥም አልፈልግም። እኔ ሀሳብ የምሰጠው የአማራ ፋኖ ግን ከኤርትራ ህዝብ ጋር ከትግራይ ህዝብ ጋር መግጠም አለበት። አንድ ሆኖ ጠላት የሚለውን ከኦሮሞም ጋር አንድ ሆኖ ይህንን ኦሮሞን ጎዳኝ የሚለውን ስርዓት መጣል አለበት። እመክራለሁ፣ በጨዋ ደንብ እመክራለሁ ማለት ነው። ከዚህም በዘለለ ደግሞ የአማራ ፋኖ ከሻዕቢያ ጋር ቢገጥም ከወያኔ ጋር ቢገጥም መብቱ የሱ ነው። አብይ አህመድ ከሻዕቢያ ጋር ሲገጥም ብራቮ፣ ጻድቅ ፓስተሩን ላይ የተነሳ ጌታ አሳይቶኛል። ጠቅላይ ሚኒስትራችን በቀይ ባህር በኩል አስመራ ገብቶ ህዝብ ሲያሳይተው አሜን ነው አሜን ሲያስብል ቆይቶ ሙስሊሞቹ ተነስተው የእኛ ጀግና የሼክ ሁሴን ልጅ የምንትስ የአባጅፋር ልጅ አስመራ ገብቶ ምናምን ስትል ቆይተ ከዛ እዚህ አሁን እነ ዘመነ ካሴ እና ሀብቴ ወልዴ እነ ምሬ ወዳጆ ከኤርትራ ጋር ተገናኙ። ከማጋ ሲገናኙ ሲባል እንዴት ተደርጎ ወየው የአገር እያዝልኝ። ይሄ ትክክል አይደል። እየተጣላ በቦክስ እና እንዴ ዱላ ምረጥልኝ ይባላል እንዴ? ዱላ ምረጥልኝ አይባልም። እንግዲህ ጦርነት ነው የተያዘው። እነዛም ይተኩሳሉ፣ እናንተም ትተኩሳላችሁ። ሰላም አልፈልግም ብላችኋል ሁለታችሁ። ስለዚህ አብይ አህመድ ጥይት ሲያልቅበት ብሎ የተባበሩት አረብ ኤምሬት ፈልጌ ነው ምን ኢትዮጵያ መገናኛ ብዙሃን የተነገረው ወደብ ያስፈልጋታል እና ይሄን ወደብ የሚቃወም ካለ እስክንድር ብቻ ነው የተቃወመው። ወደብ አንፈልግም ያለው አሁን እና ያለው መንበር የሚደግፉት እና አስረስ ማዕረይ የሚሰሩበት አዲሱ የፋኖ ቡድን ነው እንጂ እኛ ወደብ አንፈልግም ያለ ፋኖ ሌላው ፋኖ እኔ ወደብ አንፈልግም፣ በህጋዊ መልክ አይደል የተወሰደብን፣ በግፍን የተነጠቅ ነው። ራሶ ሻዕቢያንኩ ብላ ስትል እነመለስ ዜናዊ ናቸው አንፈልግም፣ ወደብ ይሸመታል፣ ሸቀጥ ነው፣ ከሱዳን እንገዛለን፣ ከሶማሊያ ከበርበራ እንገዛለን፣ ከምናምን አንፈልግም፣ ግመላችሁን አጠጡበት ብሎ የኢትዮጵያን ታሪካዊ ተፈጥሯዊ የውሃ አካሏን የሸጠው ወያኔ። አሁን አማራ በለው ጉራጌ፣ ትግሬ በለው ማነው ስሙ ኦሮሞ፣ ወላይታ በለው ደቡብ በህጋዊ መልኩ የሚመጣ ወደብ አልቀበልም ማለት አይችሉም። እኚህ አምባሳደር የእስራኤል አምባሳደር ናቸው። በኢትዮጵያ ያሉ የእስራኤል አምባሳደር ናቸው። በቀደም የኢትዮጵያ መንግስት ሚዲያ ሲናገሩ ያየኋቸው ጋዜጣ ምናምን የሚባል
እና ፈላሻ ማለት ቤተ አይሁድ የነበሩ እዛ ሄደው አማርኛ ስለሚችሉ ከኢትዮጵያ መንግስት ብለው ቤንጃሚን ኔታንያሁ የላኳቸው ሰው ናቸው። አቶ አብርሃም ምናምን ይባላሉ መሰለኝ። የሚሉትን እንስማ። በእውነት እስራኤል ራሱ እና ይሄንን ስትሰሙ ግን ስልጤዎች ደግሞ እኔ በእስራኤል መከራ ስታበሉኝ ነበር። በእስራኤል ኦርቶዶክሳውያንን በእስራኤል መከራ ስታበሉ ነበር። እኛ ለእስራኤል አምላክ ብለን እኛ በመጽሐፍ ቅዱሳችን ነው የምንሄደው። ስልጤዎች ግን ራሳችሁን በቤንዚን እያቃጠላችሁ የውሃቢ እስላሞች የእስራኤል ስም ሲነሳ እየነሰራችሁ እንትን የምትሉ ሰዎች እስራኤል ከኢትዮጵያ ጋር ወዳጅ ናት። ይኸው አምባሳደሯ የሚሉትን ሰምተን እንምጣ። ኢትዮጵያ የምታደርገውን የባህር በር ለማግኘት የምታደርገውን ጥረት በሰላማዊ እና በዲፕሎማሲ ጥረት እስራኤል ሙሉ በሙሉ ትደግፋለች። እስራኤል ከኢትዮጵያ ጎን ናት። እስራኤልም ደግሞ ኢትዮጵያ ከ130 ሚሊዮን ያላነሱ ህዝቦች ያሏት ለሉዓላዊነቷም ሆነ ለኢኮኖሚ ለምጣኔ ሀብት እድገቷ የባህር በር ያስፈልጋታል ብላም ታምናለች። እንግዲህ አሁን የኢትዮጵያ መንግስት ጥረት በማድረግ ላይ ያለው በሰላማዊ መልክና በዲፕሎማሲ መልክ ነው። ይሄን የኢትዮጵያን መንግስት ሂደት እና ፕሮግራም እስራኤል ትደግፋለች። ትደግምልኛለህ? ቆይ አምባሳደሩ መጀመሪያ ተናገሩና እንግዲህ እኔ ትንሽ ቶም ቪዲዮ ግራፊክ ተምሬያለሁና ከዛ ከተደረገና ኖ እቺኛዋ ትግባ ነው የተባለው። መጀመሪያ ያስፈልጋታል መብቷ ነው ካሉ በኋላ ከዛ ሲያስቡት ወይ በሌላ ቀንም ሊሆን ይችላል ወዛ ላይ ሊሆን ይችላል። ይሄ ነገር ምን ያጭርብናል? ቆይ እነጋገር። እንግዲህ ያልኩት በሰላማዊና በዲፕሎማሲያዊ መልክ ይላል። የመጀመሪያውንና ከት ተደርጎ የሚጀምረውን አብረን ተመልከተን እንምጣ። ለሁለቱም አጫጭብ ያለው በእውነት እስራኤል አምባሳደር እስቲ ያጫውተው። አብርሃም ንጉሴ ይባላሉ። እስራኤል ኢትዮጵያ የምታደርገውን የባህር በር ለማግኘት የምታደርገውን ጥረት በሰላማዊ እና በዲፕሎማሲ ጥረት እስራኤል ሙሉ በሙሉ ትደግፋለች። እስራኤል ከኢትዮጵያ ጎን ናት። እስራኤልም ደግሞ ኢትዮጵያ ከ130 ሚሊዮን ያላነሱ ህዝቦች ያሏት ያዝልኝ ለሉዓላዊነቷ ያዝልኝ። ክቡር አምባሳደር የቤትና የህዝብ ቆጠራ አልተደረገም። ለእንትኑ ለመረጃውን ነግሮት ነው ኢንፎርሜሽን እንዲኖሮት ብዬ ነው። የቤትና የህዝብ ቆጠራ አልተደረገም እና 130 ሚሊዮን እንሁን 140 120 እንሁን 110 አልታወቀም። እና እርሶ ደግሞ የትልቅ ሀገር አምባሳደር ስለሆኑ እንደው መረጃ ቢኖሮት ብዬ ነው። እና ትንሽ እዚች ላይ ቁጥሩ ሊሆን ይችላል፣ ግን የኢትዮጵያ መንግስት አንዴ 120 ይላል 115 ይላል 110 ይላል። ያልተቆጠረ ህዝብ እንደተቆጠረ አድርጎ ማውራቱ እርሶን ለሚያክል ትልቅ ዲፕሎማት እንትን ስለሚል ያው በወንድምነት ነው ሀሳቤን የማቀርበው። ለሁለተኛው የኢትዮጵያ ህዝብ ብዙ ነው ብለው ወይ ደግሞ የሀገሪቱ መንግስት የሚሰጡትን መረጃ ይዘው እንጂ እርግጠኛ ሆነው 130 ሚሊዮን ማለት ትክክል አይመስለኝም። ባለፈው እንኳን 1 ሚሊዮን ህዝብ ሞቷል። ክቡር አምባሳደር እዚህ በትግራዩ ጦርነት ከ1 ሚሊዮን በላይ ሞቷል። አሁን ደግሞ በጣም ብዙ ሰው እየሞተ ነው እና ይችን ለሁለተኛው ያስተካክሉ። ወደቡ ግን ይቀጥሉ። ለኢኮኖሚ ለምጣኔ ሀብት እድገቷ የባህር በር ያስፈልጋታል ብላም ታምናለች። እንግዲህ አሁን የኢትዮጵያ መንግስት ጥረት በማድረግ ላይ ያለው በሰላማዊ መልክና በዲፕሎማሲ መልክ ነው። ይሄን የኢትዮጵያን መንግስት ሂደት እና ፕሮግራም እስራኤል ትደግፋለች። በቃ እና ይሄ ነው እንግዲህ እስራኤል በጣም እየደገፈች ነው። አሜሪካ እየደገፈች ነው። ሌሎቹም የውጭ ሀገር እንትኖች እየደገፉ ነው። እነዚህ ሁሉ ኢትዮጵያ ወደብ ያስፈልጋታል ብለው ሲሉ የአማራ ፋኖ አያስፈልጋትም የሚለው ይላል ብዬ አልገምትም፣ ከእስክንድር በስተቀር ማለት ነው። እስክንድር ነው እኛ ወደብ አንፈልግም ቢሮ ብቻ ነው አስመራ የምንፈልገው ያለው
ጀግናው እስኬ ነው በእውነት ብረቱ እስኬ አይሰበሩ እስኬ ነው። አፋድ ነው እንጂ እነ መከታው ማሞ እነ ደረጀ እነ ጌታ አስራደ ምናምን ናቸው እንጂ ሌላ የኢትዮጵያ ሕዝብ ወደብ ተገኝቶ ነው እና ወደቡ ላይ በርቱ። አስመራ ገብተን ኢሳያስ አፈወርቄን ጉሮሮውን አንቀን ማንቁርቱን አንቀን እንደ ማንትስዬ ሀገር መሪው እንደ ማዱሮ ይዘነው እንመጣለን ወደ አዲስ አበባ ይላሉ ብልጽግናዎች። እሱንም እኔ ቆሜ ግፋ በለው ነው የምለው። ወንድ መቼ ነው? ፍጠኑ፣ ሩጡ ነው የምለው። ይሄን የሚቃወም አማራ ካለ እኔ ራሴ በጣም ማውገዝ አልችልም እንጂ ለማውገዝ ሞክር ነበር። በእውነት አይቻልም። ይህ ሄዶ ከቻለ ማምጣት ንቅ አድርጎ ይዞ መጥቶ ለፍርድ ማቅረብ ተተቻለ። በዚህ ውስጥ ጣልቃ የሚገባ ሰው ያለ አይመስለኝም። የብልጽግና ሰዎች እየተናገሩ ስለሆነ እንደዛ ማድረግ ጥሩ ነው እና እዛም ደግሞ ያው ሁሉም ዘመድ አለው መቼም። አሁን ለኢትዮጵያችን አይታችኋል። አየር ኃይሉ የገቡለት ጀቶች፣ ሚጎች፣ ድሮኖች፣ ምኖች በጣም እውነት ኢትዮጵያ በዚህ በኩል ጠንካራ ሆናለች እና ድሮኑ የማን ነው ሲባል የሳውዲ ማን ነው እንትና ቱርክ ነው። ድሮኑ የማን ነው ሲባል የተባበሩት ኤሚሬትስ ነው። ጀቱ የማን ነው ሲባል የኤሚሬትስ ነው ኤሚሬትስ ነው ይላል። እዛ አስመራ ምን እንዳላቸው አናቅም። መድኃኒዓለም ብቻ ነው የሚያውቀው፣ ፈጣሪ ብቻ ነው የሚያውቀው። ታስመራስ ጀርባ ማን አለ? የምናውቀው ነገር የለም። እውነት የምናውቀው ነገር የለም። የመን ላይ ሳውዲና ኤሚሬትስ ነበር የሚጣሉት። ሳውዲ አስታረገው፣ ኤሚሬት ቀሚሷን ሰብስባ ሩጣ በቃ እኔ ተልእኮዬን ፈጽሜያለሁ ከዚህ በላይ አልሄድም ብላ ሄደች። አሜሪካ ሳውዲ አረቢያን ለምን ብላ ብትቆጣ እንዴ ይህን ሁላ ቢሊየን የጦር መሳሪያ ምገዛሽ ታዲያ ልጠጣበት ነው ልበላበት ነው እንደዚህ ላደባይበት ነው ብላ መልስ ትሰጣለች። ያው ኤሚሬትስ እንትን ወታለች ማለት ነው፣ ከዚህ ከየመን ወታለች። ስለዚህ አሁን ደግሞ ሳውዲ አረቢያ ኤርትራ ጋር ትሆናለች። እዛ ከሱዳኑ አልቡህራን ጋር ነው ያሉት። ስለዚህ አብይ ደግሞ ከዚህ ከሄሚቲ ጋር ነው ያለው እና የሚፈጠረውን መድኃኒዓለም ይወቅ። በእውነት እስላሞችም አላህ ያውቃል ነው የሚሉት፣ ፕሮቴስታንቶቹ ምን እንደሚሉ አላውቅም። ያው አብይ ያውቃል ነው የሚሉት። እንግዲህ አዋቂ አብያቸው የሚያደርገውን ያድርግና ይህም ጥንቃቄ ይፈልጋል። ነገሩ ትንሽ ውስብስብ ያለ ነው፣ ትንሽ ከበድ ያለ ነው። ይሄ ለቲክቶክ አድማጮች የሚሆን አይደለም፣ በእውነት የሚሆን አይደለም። ይሄ ከነ አልማዝ ባለጭራ እውቀት በላይ ነው፣ ከበድ ይላል። ይሄ ለእነ ዮኒ ማኛም ጠጠር ይላል። ትንሽ በቲክቶክ የምናውቀው ዘመድ አይደለም እንዴ ብላችሁ እስክትደመሙ ድረስ ሌላ ሰው ነው ማለት። እዚህ ግን ስመጣ ልብሴን አውልቄ ነው የምመጣው። መጀመሪያ በደህናው ጊዜ ነጭ ልብስ ነው ያለኝ፣ ነጭ ቲሸርት ነው የማደርገው፣ ነጭ ኮፍያ ነው የማደርገው፣ ነጭ መነጽር አለኝ። እንደገና ደግሞ ነጭ ሱሪ ነው ያለኝ፣ ነጭ ካልሲ ነው ያለኝ፣ ነጭ ጫማ ነው ያለኝ። ልክ ቲክቶክ ልገባ ስል ልክ ምንድነው ስሙ ቴሌግራም ልገባ ስል ልክ ራምብል፣ ትዊተር እና የሳተላይት ቴሌቪዥን ልወጣ ስል እነዚህ ነጭ በነጭ ልብሶችን እቀይራለሁ፣ አስቀምጣለሁ። አጣጥፌ አስቀምጣለሁ። ከዛ በኋላ ይህን የጋራዥ ልብሴን ለብሼ እገባለሁ። ከዛ እዚህ ስገባ በተለይ ቲክቶክ መንደር ስትገቡ በጣም ጨምላቀው ብዙ የተጨማለቀው ነገር በጣም ብዙ ነው። ግራሶ አለ፣ ነዳጅ አለ፣ አፈር አለ፣ ቤንዚን አለ፣ ጭቃ አለ፣ ምን አለ። እዛ ስንከባለል ቆይና 2 ሰዓት 3 ሰዓት ከዛ ስወጣ ደግሞ ሻወሬን ወስጄ ቱታዬን አስቀምጬ ነጭ ልብሴን ለብሼ ከቤተሰቤ ጋር ከጓደኞቼ ጋር ሄሎ ዘመዴ ሰላም ነው እንዴ እግዚአብሔር ይመስገን ምናምን ብዬ እኖራለሁ ማለት ነው። ከዛ ወደዚህ ስመጣ ደግሞ እናቴ ነጭ ልብሴን አስቀምጥና አርጌ እመጣለሁ ማለት ነው። ምክንያቱም እዚያውን ቲክቶክ ላይ የሚያየኝ ሰው ጦዞ እያየኝ ነው። ጫት እየቃመ ጦዟል። ያኛው ልጅ ማለት ነው። ያው እሱኛው በዚህ ጫት ጸጉሩን የሚፈትለው እሱኛው አሁን እሱ ጦዟል። ተመልከቱ። አሁን እሱ አያገናዝብም። ከዛ ወጥቶ
አፈር ብላ እናት አፈር ትብላ አንተ ውሻ ምን አባክን ስናረግ ይለኛል። ጦዞ ነው ሺሻው አለ እንደምታዩት። እቺ ልጅቷ የምታቀርበው ሺሻ አለ። እነዚህ ሁለቱ ደግሞ ለሁለት ነው አንድ ሺሻ የሚጠቀሙት። ይሄ እዛ ጋር ያለው ልጅ ደግሞ እንደምታዩት እየጠጣ ነው። ይሄ ሁላ ቢራ አጠገቡ ተቀምጦ ጦዟል። እና እሱ ቲክቶክ ገብቶ በሰላም አያወራኝ እንደዛ። ይሄ እንደዚህ ያበጠው ልጅ ይሄ እሱ አሁን እሱ በሰላም አያናግረኝ። ስለዚህ ይሄን ተቀብዬ ነው የምገባው። የብዙዎች ቤተክርስቲያን ወንድሞች ችግራቸው ከነካባቸው ይመጣሉ፣ ከነሱፋቸው ይመጣሉ። ከዛ ዘው ይሉና የማህበረሰቡን አኗኗር የመንደሩን አኗኗር አያውቁም። ይመጡና ከዛ እንደምን ዋላችሁ ሲሉ እንደ አውደ ምሕረት እግዚአብሔር ይመስገን የሚሉ ይመስላችኋል። እዚህ የለም እንደዛ። እዚህ ካባን አድርገህ መተህ እንደምን አደራችሁ ምዕመናን እግዚአብሔር የሚወዳችሁ ምናምን ስትለው ከዚህ እናቴ ከበርጫ ቤት ሆኖ የሚጠባ ሰውዬ ምን አባል ስራ መጣ ብንል ብናል ምን አገባ ድንፋታም ድንባዣ ምናምን ሲል ኮመንት የሚያነባው ሰውዬ እዚህ ግን እንዴ እግሬ አውጪኝ ይላል። ምክንያቱም የተከበሩ ገሌ እየተባለ አውደ ምሕረት ላይ የሚጠራው ሰውዬ እዚህ መጥቶ አጠናግረው ይለቁታል። በተለይ ደግሞ አረብ ሀገር ያሉ እዚህ ምናምን ስራ የፈቱ በዚህ በአውሮፓ በምናምን የሴቶቹ ስድብ ደግሞ ቀላል። ስለዚህ ያንን ለመቻል ራሱን የቻለ ስልጠና ይፈልጋል። ራሱን የቻለ እውቀት ይጠይቃል። ቤት ውስጥ ትምህርት መኖር አለበት። አዎ መንፈሳዊ ትምህርት መኖር አለበት። ባህላዊ ትምህርት መኖር አለበት። ታሪክ መኖር አለበት። በፖለቲካ የተበላሸ የተበከለ ታሪክ ነው ትምህርት ቤት ያለው። አንዱ ዘር ያስተምራል፣ አንዱ ምን ያስተምራል፣ አንዱ ዝንጀሮ ነህ ይለዋል። ኢትዮጵያዊነትን ቤት ውስጥ ማስተማር አለብን። ያኛውን ትምህርት መቀየር ካቃተን ቤት ውስጥ ልጆቻችንን ስጋቸውን ብቻ አልወለድናቸውና ሙሉ ልጅ እናሳድግ። 116,000 መኖሪያ ቤቶችን ገንብቼ በ6 ወር ውስጥ አጠናቅቄያለሁ አለ። 116,000 በ6 ወር ውስጥ ተአምር ነው። ይሄን የሚለን የክልሉ ከተማ ልማትና ቤቶች ቢሮ ነው። ይሄንን የነገረን ደግሞ ራሱ መንግስታዊ ተቋም የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። 116,000 የተጠቀማቸው ኮንዶሚኒየሞች እነዚህ ነጫጮቹ እዋቸው። ሌላ የምነግራችሁ ነገር ስላለ ነው። እንግዲህ ይህን ያህል ቤት መስራት ከተቻለ ተአምር ነው። እውነት ለመናገር መንግስት ቤት የሚሰራበት ዋና ዓላማ ለሽያጭ አይደለም፣ ለንግድ ስራ አይደለም፣ ለማትረፍ አይደለም። የቤት እንትን ችግርን ለመፍታት ነው። የልማት ተነሺዎች፣ የተለያዩ መንግስት ሰራተኞች፣ አቅመ ደካሞች በረጅም ጊዜ ክፍያና በስጦታ መልክ ሊያስተላልፍና ዜጎች ቤት ኖሯቸው እንዲኖሩ ሌላ ምንም ዓላማ የለውም። ነገር ግን ጥር 11 ቀን የራሱ የፋይናንስ ቢሮ እንኳን አደረሳችሁ ለጥምቀት በዓል ካለም በኋላ እንዲህ ይለናል። ቤት ሰርቼ ጨርሻለሁና በጨረታ የምትገዙ ሰዎች ካላችሁ ኑና ግዙ። ምን ማለት ነው? አቅም ያላችሁ ሰዎች አሁን ማንን ነው እንትን ያደረገው? ቤት መግዛት ለሚችሉ ለባለ ሀብቶቹ ለትላልቅ አቅም ላላቸው እንጂ እንደ ከተማ አስተዳደሩ ወይን እንደ መንግስት አቋም ቤት ለሌላቸው ሰዎች እነዚህን ታሳቢ ያደረገ አይደለም ማለት ነው። ሲጀመር ይሄ ቤት የተሰራው አዳማ ላይ ነው። አዳማ ላይ ሲሰራ በተለያዩ ምክንያቶች የተነሱ በልማት ተነሽነት ሊሆን ይችላል። በተለያዩ ምክንያቶች ቤታቸውን ያጡ ሰዎች በረጅም ጊዜ ክፍያ ይሰጣችኋል ብሎ እስከዛ ድረስ ራሱ ከተማ አስተዳደሩ የቤት ኪራይ እየከፈለላቸውና በተለያየ ምክንያቶች ቤት ተከራይቶ ቤት አጥተው ቤት ተከራይቶ የሚኖሩ ሰዎች ናቸው። ነገር ግን ቤቶቹ በ6 ወር ይገርማል። ቤቶቹ እንዳለቁ ግን ረስቷቸው እንኳን አደረሳችሁ ካለን በኋላ ኑ ተጫረቱ እያልን ነውና ምን ይባላል? ቤቶች ሽያጭ ጨረታ ማስታወቂያን ሲያቀርብ ነው ደስታ ይሰማዋል። የአዳማ ከተማ አስተዳደር በ2017 በጀት ዓመት
የሽብር ጥቃት የደረሰባቸውን 2 የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖችን በተመለከተ የኢትዮጵያ አየር መንገድ በዚህ ሰዓት መግለጫዎች እንዲሁም ደግሞ ማብራሪያዎችን እያወጣ ይገኛል። እንደሚታወቀው እንግዲህ ከቀናት በፊት በኒጀር 2 የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች በቆሙበት የሽብር ጥቃት እንደደረሰባቸው መረጃዎች ሲወጡ ነበረ። ይህንን በተመለከተ እንግዲህ የኢትዮጵያ አየር መንገድ ዝርዝር የሆኑ መረጃዎችን እያወጣ ነው የሚገኘው። እነዚህን አውሮፕላኖች በተመለከተም እንግዲህ የስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከተከራዮች የተከራያቸው አውሮፕላኖች እንደሆኑም ጭምር ይፋ አድርጓል። ምዝገባቸውም እንግዲህ በኢትዮጵያ ሲቪል አቪዬሽን ስር እንደሆነም ጭምር ነው በመረጃዎቹ ይዞ የወጣው። በመቀጠልም የኢትዮጵያ አየር መንገድ ጉዳት የደረሰባቸውን አውሮፕላኖች ምርመራ ለማድረግ የላካቸው የቴክኒክ ቡድን ባለሙያዎችም እንግዲህ የአውሮፕላኑ ላይ የደረሰው ጉዳት መጠነኛ መሆኑን ጭምር አረጋግጠዋል ሲልም ጭምር እንግዲህ በመግለጫዎቹ ላይ አካቷል። በተጨማሪም ደግሞ በአሁኑ ወቅትም ጥገና እየተደረገላቸው እንደሆነና በጥቂት ጊዜያት ውስጥ ወደ መደበኛ አገልግሎታቸው እንደሚመለሱ ጭምርም እንግዲህ ይፋ አድርጓል ማለት ነው። በተደጋጋሚ ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ ሲነገር እንደነበር ይታወሳል። ይህንን በተመለከተ እንግዲህ የኢትዮጵያ አየር መንገድ ግልጽ የሆኑና ዝርዝር መረጃዎችን አውጥቷል ማለት ነው። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ሴጄን አይተዋል። ከትላንት ወዲያ ምን ላይ ላክልኝ? ኖ እዛ ላይ ልኬ ሳይሆን ሶሻል ሚዲያ ላይ ብዬው ምናልባት ካደረሱ ብዬ ነበር። በእንትን ጉዳይ ዘማርያም ጥሪ ባደረገው ነገር ላይ አንተ የሰራው ቪዲዮ እጅግ ተደንቄበት ተናግሬ ነበር እና ጥያቄ ነው የጠየቀው አይደል? ጥያቄ ነው ያቀረበው። ጥያቄ ሲያቀርብ የእነሱ መልስ ምን አይነት እንደነበረ አይተዋል። ያኛው እንትና ትዝታው ስድብ የተቀላቀለበት ምላሽ ነው የሰጠው። እና አንድ ክርስቲያን በክርስቶስ ተመላለሱ የሚባል እንግዲህ ፓስተር ነኝ ነው የሚለው ፓስተር ትዝታው ነው። ይሄ ንፍጣም ጸበል ቀጂ ነው ያለው ከቃል ለቃል እኔ ስለምለ ሰው ላሴ ይለዋል። እንደዛ አይነት ነገሮችን ባሉበት ሌላም ነገር አለ የምናገረው። በብዛት እኔ ኮንሰርት መጠራት እነ ፍቅር አዲስ አለባቸው ብዬ ነው የማስበው። የእነሱ ኮንሰርት ዘፈናቸውን ስለዘረፉ እዚህ ጋር ማሳየት ይችላል። የነ ፍቅር አዲስን የነ ኤፍሬም ታምሩን የነ ምናምን በሙሉ የነ ሰማይን በለው ምናምን አልቀረም። ጥርግ አድርገው ወስደው ኤዲት አድርገው እና አብነት አጎናፍር ወደ መዝሙር ተቀይረዋል። እና እኔ ወይ ተከሰው ካሳውን ይክፈሉ ይርዳው ጤናውም አልቀረም፣ ወይ ደግሞ ኮንሰርት ሲያዘጋጁ መሄድ አለባቸው አብሮ መዝፈን አለባቸው ባየሁት መሰረት መረጃውን ልክልሃለሁ፣ ማሰማትም ይችላል። ይሄ